መቀለ ከተማን ያንቀጠቀጠ ከባድ ጥቃት ተፈጽሟል። በዚህ ጥቃት ከፍተኛ የህወሓት አመራሮችና የታጣቂ አዛዦች መገደላቸው ተዘግቧል። በዝርዝር ይቀርባል። በደብረታቦር ሰሞኑን በተደረገው አደገኛ ውጊያ በርካታ ሰዎች መገደላቸው ታውቋል። በአሰቃቂ ሁኔታ በርካታ ሰዎች ሞተዋል። ከስፍራው ልዩ ዘገባ ደርሶናል። የኢትዮጵያ መንግስት ለሱዳን ፈጥኖ ደራሽ ኃይሎች የጦር ካምፕ መስራቱን መዘገባቸውን ተከትሎ 3 የሮይተርስ ጋዜጠኞች ፍቃዳቸው ሳይታደስ ቀረም። የሳውዲ ባለስልጣናት ኤርትራ አስመራ ገብተዋል። በኢትዮጵያና በኤርትራ መካከል የተፈጠረውን ውጥረት ለማርገብ ሳውዲ የጣረች ትገኛለች የተባለ ነው። ተጨማሪ ዘገባ አለን። ውድ ቤተሰቦቻችን በዛሬ ቆይታችን እነዚህንና ሌሎችንም ቀጠናዊ ሀገር አቀፍና ዓለም አቀፍ መረጃዎችን በዝርዝር የምናሰማችሁ ይሆናል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር